ሄሎ 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 አበሾች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት። This is Marav. I am from US, licensed clinical social worker, psychotherapist, and public health background. And today I bring something to discuss regarding like what is mental health or mental well-being. I think it is important for most of us. So I will share some information for you. What is mental health or well-being is like just it's our emotional, psychological, social well-being affected how we are thinking, how we are feeling, or how we are acting, or how we are coping with our day-to-day life. When this is affected, like we can say our wellness, emotional wellness is affected. So it is very, very important part of overall our health. And it can be affected it can affect anyone regardless of social status, economy status, educational status, health, physical health status, age, sex, any identity, culture, religion, anybody can be challenged by mental illness. So no one is immune እና ኢሙናይዜሽንም ክትባትም የለውም እና ማንም ሰው ኤኒ ታይም ቻሌንጅድ ሊሆን ይችላል ነው ዋናው ነገር የአእምሮ ጤና እና ምንድነው ዋናው ነገር early support can prevent biggest challenge or biggest problem. For example, hospitalization ደረጃ ላለመድረስ for example ዴዝ ደረጃ በጣም እየሰማን ነው ሱሳይድ እንሰማለን ሰዎች በየአፓርትመንቱ እየሞቱ ይገኛሉ እንሰማለን ሰዎች ራሳቸውን አጠፉ እንሰማለን እና ኤርሊ ትሪትመንት ብንወስድ ኤርሊ ኖርማላይዝ ብናረግ አዌርነሱ ቢኖረን መቼ ነው I am okay or I need help የሚለውን ነገር ብናቅ እዛ ደረጃ ድረስ ላይደረስ ይችላል ማለት ነው። ምክንያቱም በሜንታል ሄልዝ ምክንያት ሆስፒታላይዝድ መግባት ማለት we are on the severe stage of care need ማለት ነው። ከሲቪር ላይ ነን ማለት ነው ሆስፒታላይዝድ ከሆንን ኦር ደግሞ ወደ ሱሳይድ እና ራስ ማጥፋት ደረጃ ከደረስን ያ ማለት በጣም የመጨረሻው ደረጃ ነው። ግን ከዛ በፊት አንዳንድ ዋርኒንግ ሳይኖች ስናይ አንዳንድ ሄልፖችን ሰርቪሶችን መታከምን ኖርማላይዝ ብናደርግ ያንን ኮምፕሊኬሽን ፕሪቨንት ማድረግ ይቻላል እና ማንም ሰው ሊጠቃ ይችላል no one is immune እና በዚህ መታመም በሜንታል ኢልነስ መታመም it's just like የኩላሊት ህመም it's just like የልብ ህመም it's just like የሳምባ ህመም this is our mind is just one organ እና እንደዛ ብንወስደው ባንሸማቀቅ ባናፍር ዊክነስ ባይመስለን እንደዛ አይነት ቻሌንጅ ከገጠመን የሚል ነው ሌላው አንድ
እንደ ትንሽ ዳታ ነገር ሼር ማድረግ ለእናንተ የምፈልገው ምንድነው የሲዲሲ ሪፖርት ሪቪው ሳደርግ ነበረ። የሆነ ትሬኒንግም ስወስድ ነበረ ስለ ሱሳይዳል ፕሪቬንሽን ሪሰንትሊ እና በዩኤስ ስታተስ ያለውን ነው የዩኤስን ዳታ ነው ሼር ማድረጋችሁ። በ2023 በአሜሪካን ሀገር ላይ ኦቨር 49,000 ከ49,000 በላይ የሆኑ ሰዎች በሱሳይድ ህይወታቸው አልፏል፣ ራሳቸውን አጥፍተዋል ማለት ነው። እና ያ ሲታይ ኤቭሪ 11 ሚኒት አንድ ዴዝ አለ አሜሪካን ሀገር ውስጥ ማለት ነው። በምን? ራስን በማጥፋት በሱሳይድ። እና ምን ያሳያል? ወደ 12.8 ሚሊዮን የሆኑ ሰዎች በአሜሪካን ሀገር ላይ በዛን ጊዜ ሲሪየስ የሆነ ቶት አላቸው፣ ሀሳብ አላቸው ራሳቸውን ለማጥፋት ማለት ነው። 3.7 ሚሊዮን ሲሆኑ ሰዎች ደግሞ ፕላን ያደርጋሉ፣ ራሳቸውን ለማጥፋት ፕላን ያደርጋሉ። ወደ 1.5 ሚሊዮን የሚሆኑ ሰዎች ደግሞ ኮሚት ያደርጋሉ፣ ራሳቸውን ለማጥፋት ሙከራ ያደርጋሉ። እና ከዛ ውስጥ ተሳክቶላቸው ራሳቸውን ደግሞ ያጠፉት ከ49,000 በላይ ናቸው ማለት ነው። እና ይሄ ዳታ ከሲዲሲ ሶርስ የተገኘ ነው። እና ኤኒዋን ሪቪው ማድረግ የሚፈልግ www.cdc.gov.suicide/fact/data ብሎ ማየት ይችላል፣ ኢንተረስትድ የሆነ ስለዚህ ማለት ነው። እና ይሄ የሚያሳየው በአሜሪካን ሀገር ላይ ያለውን ሂውጅ የሜንታል ሄልዝ ሲሪየስነት ነው የሚያሳየው። እና እኛም እዚህ ያለን ሰዎች ያው ፓርት ኦፍ ኢት ነን እስካለንበት ድረስ ማለት ነው። እና አዌርነስ ያስፈልገናል፣ ኢንተረስትድ መሆን አለበት ሰርቪስ ለመውሰድ። ኖቲስ ስናደርግ ሰዎች እንዴት እንደምናግዝ ማወቅ መቻል አለብን። ሰዎች እርዳታ ቢጠይቁ ይሄ ነገር እንደ ዊክነስ መታየት እንደሌለበት፣ ሰዎች አንዳንዴ ቢጨነቁ፣ አንዳንዴ ዲፕሬሽን ውስጥ ቢገቡ ኖርማል እንደ ፊዚካል ሄልዝ አንድ የሆነ የሄልዝ ብንወስደው የሚል ሀሳብ ነው ሼር ማድረግ የፈለኩት። ቢኮዝ አይ አም ኖቲሲንግ ኤ ሂውጅ ጋፕ በመጀመሪያውም ቪዲዮቼ እንዳልኩት ማለት ነው። እና ወደ ሬቱ ስንመጣ ወደ ሬት የቶቹ ሰዎች ናቸው ብዙ የሚጠቁት በዚህ የሚለውን ሬት ስናየው በአሜሪካን ኢንዲያን የሚባሉት ወደ 23.8፣ ዋይት አሜሪካን ወደ 17.6፣ ኔቲቭ ሃሎ የሚባሉ 17.3፣ መልቲካልቸራል የሚሆኑ 9.2፣ ብላክ የሚባሉት 9.1፣ እኛ እዚህ ውስጥ ያለነው ብዬ አምናለሁ። ህስፓኒኮች 8.2፣ ኤዥያኖች 6.2፣ በእንደዚህ አይነት ሬቱ ማለት ነው። እና ሌላው ምንድነው ሜል ኤንድ ፊሜል ላይ ሜል በጣም ሃይስት ነው ከፊሜል አንፃር 4 እጥፍ ወንዶች ራሳቸውን ከሴት በላይ ራሳቸውን በማጥፋት ይጠቃሉ ማለት ነው። ይሄንን ይመስላል ዳታው። እና ምንድነው ሌላ ነገር አንድ ያነበብኩት ነገር ምንድነው በሃይ ስኩል ውስጥ ወደ 40% የሚሆኑ የሃይ ስኩል ተማሪዎች በሳድነስ በሆፕለስነስ በቃ ተስፋ በማጣት ይጠቃሉ። እና ሞስት ኦፍ የዲፕሬሽን አንዳንድ ሳይኖች ናቸው። እና ሃይስኩል ላይ ወደ 40% ወጣቶች ማለት ነው እንደዚህ አይነት ነገር ይገጥማቸዋል ይላል። እና ያው እኛም እየሰማን ነው አንዳንድ ነገር በትምህርት ቤትም በሶሻላችንም በሚዲያውም በብዙ ነገርም እየሰማን ነው እንደዚህ አይነት ነገሮች። እና ጀስት አዌርነሱ እንዲኖረን እንድንከታተል፣ ልጆቻችን እንድንከታተል፣ ራሳችንንም እንድናዳምጥ የሚል ሀሳብ ነው ማለት ነው።
ይሄን ካልኩኝ አንድ ሁለት ነገር መጨመር እፈልጋለሁ። አንዱ ምንድነው? what are the common warning sign like ምንድነው ኮንሲደር ማድረግ ያለብን ምን ፊል ስናደርግ ወር ምን ሲገጥመን የሚለው ላይ ምንድነው የሆነ ኮንስታንት የሆነ ስትረስ ሲገጥመን መጨነቅ ወሪ ኮንስታንት የሆነ ሀዘን ሳድነስ ሲገጥመን እንደው ኮንስታንት የሆነ በየቀኑ ከሁለት ሳምንት በላይ ከዛም በላይ የሆነ እንደዚህ አይነት ነገሮችን ኖቲስ የምናደርግ ከሆነ ኮንሲደር ማድረግ ይኖርብናል ማለት ነው። ሌላው ምንድነው? ቼንጅ ኢን ስሊፕ ሃቢት ላይክ ኦቨር ስሊፕ ኦር ዲፊካልት ቱ ስሊፕ እንቅልፍ መተኛት አለመቻል አለመውሰድ ወይ በየሰዓቱ እየነቁ አለመውሰድ ተመልሶ መተኛት ማቃት ወይ ደግሞ ሌሊትም ተኝታችሁ ቀንም ተኙ ተኙ ብሏችሁ ረጅም ጊዜ በእንቅልፍ የምታሳልፉ እንደዚህ እንቅልፍ የሚላችሁ አይነት ነገር ካለ የአፒታይት ቼንጅ ካለ ከበፊቱ በቃ ወይ መብላት ካቃታችሁ ካስጠላችሁ ወይ ደግሞ ኦቨር ኢቲንግ ምግብ በጣም የሚያስፈልጋችሁ ከሆነ በቃ የአፒታይት ከዩዥዋሊ ከራሳችሁ ከምታውቁት ባህሪ ወጣ ያለ የአፒታይት ቼንጅ ካላችሁ ከሶሻሉ ዊዝድሯል መሆን ከሰው ጋር መገናኘት ማስጠላት ሶሻላይዝ ማድረግ አለመቻል ራስን አይሶሌት ማድረግ ቤት ውስጥ ቁጭ ማለት እንደዚህ አይነት መተኛት የሆነ አንዳንድ ኦፖርቹኒቲዎች እያሉ ሶሻላይዝ ማድረግ ራሱ በቃ ዊዝድሯል ማድረግ ራስን ሌላው ተስፋ ማጣት ሆፕለስነስ ተስፋ ማጣት መሰላቸት ኦቨርዌልምድ ፊሊንግ ኦን ዘ ዲፈረንት ፓርት ኦፍ ላይፍ እና እንደነዚህ አይነት ነገሮች ኢትስ ጀስት ዋርኒንግ ሳይን ቱ ኮንሲደር ሰምቲንግ ጎይንግ ኦን ዊዝ ሚ ለማለት ማለት ነው። ሜቢ በዲፕሬሽን እየተጠቃው ነው ማይልድ ሞደሬት ሲቪር ዊ ዶንት ኖ ዘ ስታተስ ሜቢ ደግሞ በጭንቀት እየተሰቃየን ነው አናቅም ኢንቴንሲቲውን እና ምናምን እና እንደዚህ አይነት ነገሮች ካሉ እንደው ኖርማላይዝ ብናደርግ ሄልዝ ፕሮፌሽናል ብናይ ዲያግኖስቲክ አሰስመንት ቢሰራልን እና ቀረብ ብለን ለፕሮፌሽናል የሆነ ሰው ስትራግል የምናደርገውን ነገር ሼር ብናደርግ እና መፍትሄ አይጠፋም ህክምና አለ ፕሪቨንቲቭ ነው ሲቪር የሆኑ ኮምፕሊኬሽኖችን ፕሪቨንት ማድረግ ይቻላል ኢፍ ዊ አር ትራክድ እርሊ እና ኢፍ ዊ አር ዊሊንግ ቱ ቴክ ዘ ሰርቪስ ማለት ነው። የመጨረሻው ነገር ማድረግ የምፈልገው ምንድነው? እንዴት ራሳችንን ሰፖርት ማድረግ እንችላለን የሚለው ነው። እሱ ምንድነው? ላይክ ፕሪቨንትም ለማድረግ ለወደፊትም ጤነኛ ነን አሁን ወደፊትም ራሱ እንዴት ነው ማክሲማይዝ ማድረግ የምንችለው ወይ ራሳችንን ማገዝ የምንችለው ምንድነው? ሜክ ሹር ላይክ ዩ አር ጌቲንግ ኢነፍ ስሊፕ ኤንድ ሬስት የሰው ልጅ ሬስት ያስፈልገዋል ጥሩ እንቅልፍ ያስፈልገዋል ያንን ነገር ፋሲሊቴት ማድረግ ለራሳችሁ ጥሩ እረፍት እንዲኖራችሁ ማለት ነው። ስቴይ አክቲቭ ኤንድ ኢት ሄልዚ ኢቲንግ ሃቢታችንም ኢምፓክት አለው ሙዳችን ላይ ማለት ነው እና ሜክ ሹር ዊ አር ጌቲንግ ባላንስድ ዳየት ሜክ ሹር ዊ አር ላይክ ኢቲንግ ሳቲስፋይድ ፉድ እና በቃ ራሳችንን ቴክ ኬር ኒውትሪሽን ላይም ያስፈልጋል ማለት ነው። አክቲቭ መሆን ኤክሰርሳይዝ ማድረግ እንቅስቃሴዎች ማድረግ ስራም ጥሩ ነው አንዳንድ ጊዜ ቴራፒ ነው እና አክቲቭ መሆን እሱም ጥሩ ነው። እና ሌላው ቶክ ዊዝ ትረስትድ ፍሬንድ when you socialize choose your friend where to go or where to talk እና ጥሩ ነው ከጓደኛም ከቤተሰብ ጋር ማውራት ሌላው ስትረስ ማኔጅመንት ስኪሎችን መማር እና ኢንቴንሽናሊ እነሱንም ፕራክቲስ ማድረግ ሰልፍ ኬር ፕራክቲስ ማድረግ ኤንድ ከዛ ከወጣ ደግሞ ፕሮፌሽናል የሆነ ሄልፕ ሲክ ማድረግ ኢትስ ኦኬ ቱ ሪች አውት ዊዝ ጤና ባለሙያዎች ፕራይመሪ ሄልዝ ኬራችሁ ጋር ሄዳችሁ ማማከር ትችላላችሁ። ሳይኪያትሪስት ጋር ሄዳችሁ ማማከር ትችላላችሁ። ኦንላይን ላይ ቴራፒስቶች ጋር ማናገር ትችላላችሁ እና ወደፊት በዲቴል እንሄድበታለን ሪሶርሶቹ የት የት ይገኛሉ የሚሉትን
እነዚህን ለማለት ነው ዛሬ የመጣሁት። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ስቴይ ሴፍ፣ ቴክ ኬር ኦፍ ዮርሰልፍ። እወዳችኋለሁ። መልካም ጊዜ።